ለምንድነው ዘመድ አዝማድ እየተሰበሰባችሁ የምታስቸግሩ? በሽተኛ እኮ ነው። ረሳሽው እንዴ? ድንገት ሊሞት ይችላል። እኔ መቼም ቢሆን አልተውም። ፈጣሪ ታሪክ ቀይሮ ዘመድ አዝማድ እየመጣችሁ ይሄን ሰው ታሟል ታዩ የምትሉኝን ነገር ለማውራት ያውቃል። የኔ ፍቅር በማፈቅርሽ ልክ ክፈይኝ እስኪ። ቆይቼ ለምንድነው ሰው ሚላትን ነገር ማሰማው? ኤደን ነይ። ቆይ እኔ ፍቅር መጣው አንዴ። ከዚህ ልጅ ጋር እንዳትታይ አርፈሽ ህይወትሽን ኑሪ አልተባልሽም? እኔ ነግሬያችኋለሁ። ለምንድነው ዘመድ አዝማድ እየመጣችሁ የምታስቸግሩኝ? ይሄ እኮ የኔ ህይወት ነው፣ የእናንተ አይደለም። አያገባችሁ። በሽተኛ እኮ ነው። ረሳሽው እንዴ? ድንገት ሊሞት ይችላል። አታሟርት፣ አይሞትም። እንግዲህ ነግሬሻለሁ። አንቺ ወደ ሀገርሽም ተመለሰሽ ቢሆን ሰርተሽ መኖር ትችያለሽ። እሱ ይሙት እጣ ፋንታው ነው። በራስሽ አትጫወቺ። እንግዲህ አንተም ስማኝ፣ እኔ መቼም ቢሆን አልተወውም። ፈጣሪ ከሱ ጋር እንዳደረገ ያድርገኝ። አፈቅረዋለሁ፣ ያፈቅረኛል። ደግሞ ታያለህ፣ ፈጣሪ ይረዳናል። ፈጣሪ ታሪክ ቀይሮ ዘመድ አዝማድ እየመጣችሁ ይሄን ሰው ታሟል ታዩ የምትሉኝን ነገር ለማውራት ያውቃል። ዘመድ ናችሁ፣ መቼም አትጠቅሙኝም። መጣሽ የኔ ፍቅር? አዎ የኔ ባል፣ እኔ ሁሌም አፈቅርሃለሁ። እሺ አሁን የመድኃኒት ሰዓት ደርሷል፣ እንሂድ። እሺ የኔ ፍቅር እንሄዳለን።